ሰላም ሰላም ውዶችዬ፣ እንኳን ደህና መጣችሁ ወደ ቻናላችሁ። ለማታውቁኝ ስሜ የሚባላል። ዌልካም። ሰብስክራይብ አላረጋችሁ፣ በዚህ አጋጣሚ ሰብስክራይብ፣ ላይክ በማድረግ ቻናሌን ተቀላቀሉ። ዛሬ እዚህ አካባቢ ያለ ቁርስ ቤት መጥቼ ነው፣ ወይ ምሳ በሉት ስለምጾም 6 ሰዓት ከምናምን ሆኗል። እስከ 6 ሰዓት ብቻ ነው መጾም የምችለውና እየበላሁ ነው። እንብላ፣ የተባረከ ይሁን። እስቲ እንብላ። ደህና ናችሁ ወይ? እንዴት ናችሁ? ቀናችሁ እንዴት ነው? አሳ ጉላሽ ነው የምበላው። እስቲ ስለናፈቃችሁኝ ልግባ ብዬ ነው። እና ውዶችዬ እንዴት ናችሁ? ሁሉ ሰላም ነው አይደል? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አርብ ነው፣ ሊፈታልን ነው። አንድ ሳምንት ከምናምን ይቀረዋል ለፋሲካ። እግዚአብሔር ለሰላም ያብቃን፣ ለዛ ሀገራችንን ኢትዮጵያን ይጠብቅልን። ይጠብቃል። አሳ ጉላሽ እንዴት ናችሁ እናንተ? በጣም ባዘር ያደረገኝ ነገር በዛው ላውራችሁ ብዬ ነው። ሀቢባን እንዴት እንደጠመዳት ሰው 3 ጊዜ አዘጉባት ቻናሏን። ስኖት ፌር። ሰው ለምንድን ነው በተለይ አበሻኛ አበሾች ሰው ጥሩ ሲያደርግ አበሻ ለአበሻ ችግር አለበት። እሷ ምንም ታውራ ምንም ታርግ፣ በቃ የወደዷት አረብ ሀገር ያሉ ሴቶች በጣም ይወዷታል፣ ምክሯን ይሰማሉ። ባይወዷት ኖሮ ቻናሏ ላይ አይገቡም ነበር። በቃ እናንተም ገብታችሁ አለማየት የምትጠሏት ከሆነ ለምንድን ነው የሰው ቲክቶክ የምታዘቡት? ልክ አይደለም። ንጉስ ኢዮዳብ ገብቶ ቻናሏን 3 ጊዜ ነው ያዘጋው። በጣም ነው ያዘጉት። እና አበሻ ለአበሻ ክፋት ምንድን ነው? ምን ይሉታል ልጆች? በቃ ሰው የሰውን ቻናል ካልወደደ አለማየት፣ ገብተሽ ኔጌቲቭ ነገር አለመጻፉ። ማን አስገደደው ያን ሰው እንዲያይ? የእሷን ቻናል ዶንት ዋች። በቃ የሚወዷት አሉ። ስንት ህይወት የቀየረች አረብ ሀገር ያሉ ሰዎች አሉ፣ ይከታተሏታል። ጉዶን ሀር በቃ እግዚአብሔር ባርኳታል። በዛ የምን ኮምፕሌክስ ነው? እኔ አይገባኝም እንደዚህ አይነት ሰዎች በእውነት አንዱ በሰራው አንዱ የሚመቀኝበት ነገር አይገባኝም። ሩዛቸው እንዴት እንደሚጣፍጥ ወዶቹ እየተጉላሹ ነው። እና አዲስ አበባ ያላችሁ እዚህ መታችሁ ብሉ። ይሄንን ጥር ብለው ዋጋውም ሪዝናብል ነው። ኖርማሊ ቤቴ ነው የምበላው፣ ግን ዛሬ ለሆነ ጉዳይ ወጣሁኝና ራበኝ። እስከ 6 እጾማለሁ። ከ6 በኋላ አልችልም ወዶችዬ። ሞክራለሁ አንዳንዴ፣ ግን አልችልም። እውነት ነው በቃ በምናምን አለ። ዋናው ልባችሁ ንጹህ ነው። ይቅርታ እየበላው ነው የማወራችሁ፣ አጋጣሚ ሆኖ ነው። እና የሀቢባ ነገር አይገርምም? ለምንድን ነው የእኛ ሰው ጥሩ ነገር ሲሰራ የማይወደው? በቃ ጥሩ ነገር ስትሰሩ እንትን ማለት የለበትም ያ ሰው። በቃ ጥሩ ነው ቴንኪው። እና ወይ ተብሎ ለምንድን ነው የሚመቀኙባት? አይ ዶንት አንደርስታንድ። ምቅኝት በቃ ሀቢባ ከጾማቸው ጀምሮ ከረመዳን ጀምሮ ይዘዋታል ብላችሁ ይዘዋታል። እሷ ጋር የሰውን አትናገርም፣ የሰውን አትፈልግም። ሺዝ ኦን ሄር ላይን። ለምንድን ነው ሰው የማይተው? በቃ እና በጣም ያሳዝናል። ልጆቿን ታሳድግበት ይችል ሴት በምትሰራው ስራ አበረታቷት። ሴት ለሴት ሲበረታታ ጥሩ ነው። ሴት ለሴት ምቀኛ ሲሆን ጥሩ አይደለም። ጥሩ ነገር ነው የምትሰራው፣ መጥፎ ነገር እየሰራች አይደለም። ስንት የተበደሉ ቤተሰብ ሴቶች አረብ ሀገር ታውቃላችሁ፣ ስንት በደል እንዳለ እየረዳች ነች ሴት። ምን አርጊ እንደሚሏት አላውቅም። እና ፌር አይደለም። ይቅርታ፣ እዚህ ያለሁበት አካባቢ በረንዳ ላይ ሆኜ ነው በላው፣ ድምፅ አለ፣ ኢግኖርሽን። እና ሀቢባ እንጃ በጣም ያሳዘነችኝ ከምር። ግን ታስመልሰዋለች አካውንቷን፣ ታያላችሁ። ሀቢባ ትልቅ ሰው ነው የምትሆነው፣ ትልቅ ሰው። ዶን ሄት ሆና እንዴ! ምን አይነት እንትን ምን
አረገች? በቃ እንደ ማንኛውም ሰው ቲክቶክ ትለቃለች፣ ትሰራለች፣ ዩቲዩብ ትሰራለች። ሺስ ዱይንግ ሄር ኦን ቲንግ። ማንንም አልተናገረችም። ሰው ለምን እንዲህ ጥምድ አድርጎ እንደያዘት አላውቅም። ቅናት። መጽሐፍ ቅዱስ ምን ይላል? ቅናት ኃጢአት ነው፣ ባልንጀራ ላይ አትቅና ይላል ተጽፏል። ለምን እንደዚህ እንደያዟት አላውቅም ውዶችዬ። ለምን ፌር አይደለም። አካውንቷን እስከ ማዘጋት ድረስ ከአንዴም 2-3 ጊዜ ነው እንዲያደረጉባት። ልክ ነው ይሄ? ልክ አይደለም። እና በጣም ነው ያዘንኩት ውዶችዬ። በጣም እርስ በርስ አበሻ ለበሻ መረዳዳት አለበት። ውጭም እንደዚህ ነው፣ ችግር አለብን። አንዷ ደህና መኪና ይዛ በቃ እንትን ስናይ በቃ ኬት አመጣች፣ እንዲያርጋ ነው እንዲህ እንትን ብላ ነው እንዲያርጋ ነው የምንለው ነገር አለ። በተለይ አበሻ ለአበሻ ችግር አለብን፣ አንረዳዳም። እኔ ማንም ሌላ አፍሪካዊ እንደዚህ ሲሆን አይቻላትም። ሶማሌ በጣም ይረዳዳል። ኤርትራውያኖች ያው የኛ ፓርት የሚሆኑ በጣም ይረዳዳሉ፣ አጨካከኑ። ህንዶች በጣም ይረዳዳሉ። ኢትዮጵያዊ ግን ሲባል ሊበላላ ነው የሚደርሰው። አንዷ የአንዷን ደስታ አትወድም። አይ ዶንት ኖ ዋይ። ለምን እንዲህ መሆን ተፈለገ? እንዴት ነው ወጣቱን ያንግ አፕካሚንግ ችልድረን እንዴት ነው የምናስተምራቸው? ይሄንን ለኔ ይሄ ልክ አይደለም። ጥላቻን የመሰለ መጥፎ በሽታ የለም ውዶች። እና ሀቢባን እሷ ሺዘ ሰርቫይቨር በቃ በጣም ኮራባት ሴት ናት። አይኖ እንደገና ወደ ላይ ተመልሳ እንደምትስቅባችሁ አውቃለሁ ጠላቶቿ በሙሉ። እና ሀቢባን የመጥላት እንትን ለምን እንደሆነ አላውቅም። የሰው እንትን አልተናገረች፣ የሰው አካውንት ገብታ ይዘጋላለች፣ መጥፎ ነገር አልተናገረችም እች ሴት። ስለዚህ ለምንድን ነው የሁላ ጥላቻ አይገባኝም። ጥሩ አይደለም። ሴት ለሴት በጣም ችግር አለበት። በጣም ኃይለኛ ችግር አለበት። ኃይለኛ ችግር እና ይህን ማስቆም አለብን ውዶችዬ። ሚሳኤል ልብላበት አይልላችሁ ነው። ወዳችኋለሁ። ሰሞኑን ላይ ትገባለሁ። እዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናልን ተቀላቀሉኝ። እስከምንገናኝ ድረስ